ስምንተኛ ክፍል ፈተናን በተመለከተ አሁን የደረሰን መረጃ አለ። አዲስ አበባ ኤዱኬሽን እንዳስታወቀው ከሆነ አዲስ አበባ ከተማ አስተዳደር የትምህርት ቢሮ አጠቃላይ ካውንስል አባላት የ2017 የትምህርት ዘመን የስምንተኛ ክፍል መልቀቂያ ፈተና ማለፊያ ውጤት 50% እንዲሁም በዛሬው ዕለት ወስኗል። በዛሬው ዕለት ማለትም ሰኔ 17 2017 ዓመተ ምህረት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በከተማው አስተዳደር የስምንተኛ ክፍል መልቀቂያ ፈተና ውጤት በየዓመቱ መሻሻል እያሳየ መሆኑን ገልጸው ከባለድርሻ አካላት ጋር በቅንጅት በመስራት የዘንድሮውን ከአምናው የተሻለ ውጤት መመዝገቡን አክለው ገልጸዋል። ስለዚህም ይህ የፈተና ውጤት ዛሬ ከ10 ሰዓት በኋላ ይለቀቃል ወይም ደግሞ ይፋ ይደረጋል ብለዋል። በፖርታሉ እንደዚህ አይነት ኢንፎርሜሽን እንዲደርሳችሁ ፎሎ ኤንድ ላይክ ኤንድ ሼር እንደገና ደግሞ ይጠቅማችኋል ፌቨራይት በማድረግ ኔክስት ቪዲዮ ሰራላችኋል።